ታዲያ የመቆጣጠር ኃላፊነት ነው ብቻ ያለበት ካልን ማህበሩ ለጠበቆች መብት ሊታገል አይችልም ማለት ነው ወይ? ጠበቆች ለሚጠይቁት ጥያቄ አብሮ ሊቆም አይችልም ማለት ነው ወይ? ይሄ እንደውም በፓርላማ የተቋቋመ የመንግስት ተቋም ነው ብሎ የሚያስብ የሚመራውም ልክ እንደዛ የሚመስለው አለ እና እዚህ ጋር ብዙ የአመለካከት ልዩነቶች አሉ። ዊዶልዳት እነሱ እንዳሉ ሆኖ መብትን በተመለከተ ህጉ ሲወጣ አንደኛው መከራከሪያ ዋነኛ ጉዳይ ይሄን የነበረው 7000 ጠበቃ አባል የሆነበት የፌዴራል ጠበቆች ማህበር ከነዚህ 7000 ሰዎች 43 አይነት ስልጠናዎች የነበሩ ስለመሆኑ የማህበሩ አባላት ያውቃሉ ወይ? እንዴት ነው ማወቅ የሚጠበቅባቸው የነበረው? በምንድን ነው ደግሞ ስልጠና ስለመኖሩ የተገለጸው? በደንብ እየተሳተፍን አይደለም። ሁላችን መሳተፍ አለብን። አቃፊ መሆን አለበት። this is a very interesting question ማለት ቢያንስ ተቋሙ ምን ላይ እንዳለ ይነግረናል ለኛ እንደ አመራር እና መፍጠር የምንፈልገው ይሄንን አይነት ስሜት ፉክክር ነው በአባላቱ መካከል ማለት ነው። ኢንትረስት ያላቸው ብቃት ያላቸው ነገር ግን በየት በኩል በማህበሩ በኩል አበርክቶ ማድረግ ያለባቸው እንደሆነ ግራ የሚገባቸው አባላት አሁን ዛሬ ላይ ዳኞች ሲሾሙ የጠበቆች ማህበር አስተያየት እንደ ግድ መመዘኛ ሆነ ማለት ነው። ሰላም ጤና ይስጥልን። የተወደዳችሁ የፍትህ ለሀገሬ ፕሮግራም ተከታታዮች፣ ፍትህ ለሀገሬ የተሰኘው ሳምንታዊ የህግ ፕሮግራማችን እነሆ ጀምሯል። አዘጋጅቼ የማቀርብላችሁ እኔ ሊያ ተረፈ ነኝ። ዛሬ በፍትህ ለሀገሬ ውይይት የምናደርግበት ርዕሰ ጉዳይ የኢትዮጵያ የፌዴራል ጠበቆች ማህበር ስለነበረው ጉዞና ስለቀጣይ እርምጃው ይሆናል። በዚህ ጉዳይ ላይ ውይይት ለማድረግ እንግዳ አድርጌ ጋበዝኩላችሁ አቶ ቴዎድሮስ ጌታቸውን ነው። አቶ ቴዎድሮስ ጌታቸው የኢትዮጵያ ፌዴራል ጠበቆች ማህበር ፕሬዚዳንትና የአፍሪካ ጠበቆች ማህበራት ህብረት ፕሬዚዳንት ናቸው። በጣም አመሰግናለሁ እንግዲህ ሆኖ ስለመጡ። እኔም አመሰግናለሁ። ባለፈው ሳምንት በጣም በተሳካ ሁኔታ የኢትዮጵያ ፌዴራል ጠበቆች ማህበር የሶስተኛ ጠቅላላ ጉባኤውን አከናውነዋልና ስለዛና ከዛ በኋላ ደግሞ ስላልተገናኘን የአፍሪካ የጠበቆች ህብረት ፕሬዚዳንት ሆነው ደግሞ ስለተመረጡ እንኳን ደስ አሉት። ለሁለቱም ስኬት ማለት እፈልጋለሁ። አመሰግናለሁ። ዛሬ በጣም ብዙ ነገሮች የምናወራው ስለ ማህበሩ በተለይ ደግሞ ማህበሩ ምን አይነት ሮል ሊኖረው ይገባል፣ ከጠበቆችስ ምን ይጠበቃል የሚለውን ስለሆነ አንድ ሀገርም ስለሚያበረክተው አበርክቶ ስለሆነ ቀጥታ ወደ ጉዳዩ ከመግባታችን በፊት የጠበቆች ማህበር ምን አይነት ኃላፊነት ምን አይነት ፋይዳ ለጠበቆችም ሆነ ለማህበረሰቡ ይኖረዋል ከሚለው ጀምር። ማህበሩ ምንድን ነው የሚለውን ለማስተዋወቅ እንዲረዳል ለተመልካቾቻችን። መልካም እሺ፣ አመሰግናለሁ በቅድሚያ ስለጋበዛችሁኝ። እንግዲህ የጠበቆች ማህበር እንደተባለው ለህግ ማህበረሰቡ ከዛ ውጭ ደግሞ ለጠቅላላው ህዝብ በርካታ አበርክቶ እንዲኖረው ይጠበቃል አለው። ያው እኛ ሀገር እንደምታውቁት ባለፈው 3-4 አስርት ዓመታት በህግ የተቋቋመ የጠበቆች ማህበር አልነበረም እና ለመጀመሪያ ጊዜ ነው በታሪክ ይሄ የፌዴራል ጠበቆች ማህበር በአዋጅ ቁጥር 1249 በ2014 ዓ.ም የተቋቋመው። እንግዲህ እንደ ተቋም ይሄ የበርካታ የትውልዶች ትግል ውጤት ነው። የእኛ ትውልድ ከኛ በፊት የነበረው ትውልድ ከኛ በኋላ የመጣውና ደግሞ አሁን አዲስ ወጣቶቹም ጭምር በየደረሱበት ሁሉ አስተዋጽኦ ያደረጉበት ተቋም ነው። የዛ ትግል ውጤት ነው። እናም ሲቋቋምም ከህግ ማርቀቁ ጀምሮ የተሻለ ቁመና እንዲኖረው ይቅርታ ብዙ ጥረት የተደረገው ክርክሮቹ የነበሩት ነገሮች የተሻለ ስልጣን ኃላፊነት እንዲኖረው ኖሚናል እንዳይሆን በተለይም የህግን ሙያ በማስተዳደር ረገድ አይነተኛ ሚና እንዲኖረው ሬጉሌት በማድረግ ሬጉላተሪ ኃላፊነቱ የጨመረ እንዲሆን በጣም ብዙ ትግል ነው የተደረገው እና ይሄ ደግሞ በህጉ ላይ የተለያዩ ቦታዎች ተንጸባርቆ ይታያል። ለምሳሌ ሶስቱን ዋና ዋና ኮሚቴዎች ብንመለከት የጠበቆች ማህበር የህግን ሙያ ከሚቆጣጠሩት ማለት ነው የዲሲፕሊን ጉባኤው፣ የፈተና ኮሚቴው እና የፍቃድ ገምጋሚ ኮሚቴውን ብንመለከት ከ40-60% ድርሻ ይዞ ነው የተቋቋመው በዲሲፕሊን ጉባኤው። ከዛም ከፍ ሊል ይችላል። ከሰባቱ አባላት 4ቱ የጠበቆች ማህበር ስለሆኑ እና ቦርዱን በተመሳሳይ የመጨረሻው የሚባለው ቦርዱ እንዲሁ ከሰባቱ 3ቱ የጠበቆች ማህበር የሚያቀርባቸው እጩዎች ናቸው የሚሾሙት።
በእነዚህ በጣም ወሳኝ በሆኑ መዋቅሮች ላይ አይነተኛ ድርሻ እንዲኖረን ነበር መጀመሪያ። ህጉ ደግሞ ያው ሁሉ ነገር የምንፈልገው አይሆንም፣ ግን ተቀራራቢ ይዘት ከያዘ በኋላ እንዲጸድቅ ግፊት የማድረጉ ጉዳይ እንደዚሁ የሚታወስ ነው። ብዙ ትግል የጠየቀ ነው። ምክር ቤቱ ከተበተነ በኋላ እንደገና ተመልሶ ያጸደቀው ህግ ነው። 6ኛው ፓርላማ ይመስለኛል። እና በዛን ወቅት ብዙ ትብብር ያደረጉ በተለይም ደግሞ የኢትዮጵያ ህግ ባለሙያዎች ማህበር እንደ ምቹ አደረጃጀት ነው የተጠቀምነው እና በዛ ነው ብዙ ጫና መፍጠር የተቻለው። እና በኋላ ማህበሩ ህጉ ከጸደቀ በኋላ ደግሞ ተቋም ቅርጽ የማስያዙ ነገር ቀጣይ ሂደት ነበር። ያው በዛ አንቺም የተሳተፍሽበት ነው። በዛ መልኩ ነው የተጀመረው። እንግዲህ ከዛ በኋላ በህግ ወደ ተቋቁመው ግን ደግሞ የወሰዳቸውን ኃላፊነቶች ስንመለከት ጠበቆችን በተመለከተ ቅድም በገለጽኳቸው ወሳኝ መዋቅሮች ተጠቅሞ በጋራ አስተዳደር ስርዓት ውስጥ በኮሬጉሌሽን ሞዴል የህግን ሙያ በኢትዮጵያ ላይ የማስተዳደር ኃላፊነት ወስዷል። ይሄ አንዱ ነው። ያኔ ኃላፊነቱን ኤፌክቲቭሊ መወጣት ይጠበቅበታል። በዛ ሂደት ጥሩ ባለሙያዎች ብቻ ወደ ባሩ እንዲቀላቀሉ የባሩን ኢንትራንስ የሚወስን ተቋም ነው። በጋራ አስተዳደር ስርዓት ውስጥ ለምሳሌ ፈተና ኮሚቴውን ብታይ ሰብሳቢ የሚሾሙ ከፌዴራል ጠበቆች ማህበር፣ እኛ የምናቀርበው እጩ ነው የሚሾሙ ማለት ነው። በዛም በተከታታይ የጠበቆች ማህበር ከተቋቋመ በኋላ ከዚህ ቀደም ከነበሩ በተለየ ሁኔታ የፈተና ኮሚቴው የተሻለ አፈጻጸም አሳይቷል። በየጊዜው ፈተናዎች ይወጣሉ። ጊዜያቸውን ጠብቀው ለሁለቱም እርከኖች ጥራት ያላቸው ፈተናዎች ጠበቆች ይፈተናሉ፣ ይወድቃሉ፣ የሚያልፉም እንደዚሁ እና የመግቢያ ሂደቱን በዛ መልኩ ለመቆጣጠር ጥረት ይደረጋል ማለት ነው። ገምጋሚ ኮሚቴውም እንደዚህ በተለይም የጠበቆቹን ስነ ምግባር የኋላ ታሪክ ከማጥናት አንጻር ከነውስንነቶቹ መልካም ተግባራትን አድርጓል። እንዳያችሁት አሁን ባለፈው ጉባኤ እንኳን በዚህ ዓመት ብቻ 716 የሚደርሱ አዳዲስ ጠበቆች ናቸው ወደ ባሩ ጆይን ያደረጉት። ይህ በጣም ትልቅ ቁጥር ነው። በጣም ትልቅ ቁጥር ነው እና ምናልባትም አፍሪካ ላይ ትልልቅ ከሚባሉት ቁጥሮችም ነው። ምክንያቱም የየሀገራቱን ሪፖርት የመከታተል እድሉ አለኝና በዚህ ዓመት አሁን 716 በአንድ ዓመት መቀበል ማለት ትልቅ ቁጥር ነው። በፈተናም ሆነ ያለ ፈተና የገቡትን ይጨምራል። ስለዚህ በእነዚህ መዋቅሮች የበኩሉን አስተዋጽኦ እንዲወጣ ይፈለጋል። ከዛ አልፎ ሙያውን የመምራት ሙያውን የማስከበር አባላቱን ስነ ምግባር የተላበሰ ጥራት ያለው የህግ አገልግሎት ለህዝብ እንዲሰጡ የማድረግ የህግን ሙያ ስራ የማሳደግ የማበረታታት የማሰልጠን እያንዳንዱ ጠበቃ በአመት እንዲወስድ የሚጠበቀው ስልጠና አለ። ያንን በተመለከተ እንዲህ ስልጠናውን የመምራት አክሬዲት የማድረግ ተቋማቱን የመምረጥ ብቃት ያላቸውን መርጦ ፈቃድ የመስጠት ብቃት የሌላቸውን ደግሞ ይመጣል እና በርካታ በአዋጅ የተሰጡት ኃላፊነቶች ጠበቆችን ከማስተዳደር እና የህግን ሙያ ከመምራት አንጻር አሉ። ወይራስ ወደ ህዝቡ ስንመጣ ደግሞ ጥያቄውን አድሬስ ለማድረግ የህግ የበላይነትን በኢትዮጵያ ላይ መከበሩን የመከታተል ኃላፊነት ተሰጥቷል በፓርቲ። ይህ ትልቅ ውሳኔ ነው። ብዙ ትግል የተደረገበት ነው። ብዙ ሀገሮችም ያልተፈቀደላቸው ሀገሮች አሉ፣ ስታቱተሪ ባር ሆኖም ጭምር ማለት ነው። እና አንዱ ይሄ ነው። ለህዝብ የምንደርስበት አንዱ መንገድ ይሄ ነው። ሁለተኛው በተመሳሳይ ከሰብአዊ መብት ጋር የተያዘ ነው። ይሄም በአዋጅ ኃላፊነት የወሰድንበት ነው። ሶስተኛው ከህግ ትምህርት ጋር የተያዘ ነው። የህግ ትምህርት ጥራትን በኢትዮጵያ ላይ አይነተኛ ተሳትፎ እንዲኖረው ተሞክሯል። ያም በወቅቱ በአዋጁ ላይ መካተት አለበት በሚል ብዙ ጭቅጭቅ ከተደረገባቸው ጉዳዮች አንዱ ነው እና በእነዚህ ቀዳዳዎች እየተጠቀመ ጥናቶችን ማድረግ፣ ህግ አውጪውን ቼክ ማድረግ፣ ህጎች ፌር እንዲሆኑ የመታገል የመከታተል፣ የሙያ ድጋፍ የማድረግ ምክረ ሀሳቦች የማቅረብ ኃላፊነቶች አሉት። እንዲሁ የፖሊሲ ለውጦች እንዲደረጉም ግፊት የማድረግ ጥናቶችን አድርጎ የተሻሉ መንገዶችን የመጠቆም ኃላፊነቶች አሉት የጠበቆች ማህበር እና ያንን በተሰጠው ትንሽ ቀዳዳ እያሰፋን ብዙ ነገር ለማድረግ ነው ሲሞከር የቆየው። ስለዚህ ከህዝቡም ከባለሙያውም አንጻር ከሞላ ጎደል ኃላፊነቱ ይሄ ነው።
አሁን ሲገልጹ እንደነበረው የ1249 ፌዴራል ጠበቆች አዋጅ ከመውጣቱ በፊት በጣም ብዙ በባለሙያዎችም በማህበር ደግሞ እንደ ኢትዮጵያ የህግ ባለሙያዎች ያሉ ማህበራት በጣም ብዙ ትግል ሲያደርጉ እንደነበረ ይሄ ማህበር እስኪቋቋም ድረስ ራሱ በጣም ፈታኝ የነበሩ ጉዞ እንደነበረ ይታወቃል። ጠበቆች ራሳቸውን በራሳቸው ነው ማስተዳደር የሚገባቸው በሚል ማለት ነው። ለመጀመሪያ ያህልና አዋጁም ደግሞ በግልጽ እንደሚያስቀምጠው በጋራ ከፍትህ ሚኒስቴር ጋር አብሮ በመሆን ያስተዳድራል። ከዛ በኋላ ግን ከጊዜ በኋላ ራሱን ችሎ ራሱን በራሱ የሚያስተዳድር እንደሚሆን ይጠበቃል። ለዚህም የቀድሞውን ማህበር አሁንም አለ በእርግጥ ግን ቀድሞ ማህበር ላይ የነበሩ አባላትና እንደ ባለሙያም ደግሞ በግል ተሳትፎ ያደረጉ የነበሩ በጣም ያለፈበትንም ሂደት ከመጀመሪያው ጀምሮ ባላቀውም ግን መጨረሻ ላይ አዋጁ ሊወጣ ሲል ወይም ደግሞ ሊጸድቅ ሲል የነበረውን ውጣ ውረድና የነበረውን የባለሙያዎች አስተያየት የነበሩ ስብሰባዎችን ስለማስታወስ ያንን ላደረጉ ባለሙያዎች ከልብ ምስጋና ማቅረብ ይጠበቅብናል። ምክንያቱም ቀላል ነገር አይደለም። ህግ ሲኖር ነው ከህግ በኋላ ነው ማህበሩ የተመሰረተው። ማህበሩ ምን ይሰራል የሚለው ደግሞ ከዚህ በኋላ የምናየው ነገር ይሆናል ማለት ነው። ከዚህ በፊትም ያደረጋቸው በተቋቋማባቸው በጣም አጭር ጊዜያት ውስጥ የፈጸማቸው ተግባራት እንደተጠበቁ ሆኖ ግን አዋጁ በሚፈቅደው መሰረት ደግሞ ሙሉ ስልጣኑን ተረክቦ ምን ሊያመጣ ይችላል እንደ ሀገር የሚለው ነገር የምንጠብቀው ስለሚሆን ቀላል አይደለም ማህበሩ መቋቋሙ በራሱ ማለት ነው። ማህበሩን ተከትሎ አሁን ሲገልጹልን እንደነበረው የህግ የበላይነት እንዲከበር፣ ሰብአዊ መብቶች እንዲከበሩ ሀገራችን ላይ የሚወጡ ህጎች ይሄ ማህበር ቼክ እያደረጋቸው ባለሙያዎች ቼክ እያደረጋቸው የሚወጡ ከፖሊሲ ማውጣት ጀምሮ ያሉ ነገሮች ላይ በጣም ብዙ ኃላፊነት ያለበት ማህበር እንደሆነ ሲገልጹልን ነበረ። እንዴት ነው የህግ የበላይነትን ከፍትህ ማስፈንጋና ሰብአዊ መብቶች እንዲከበሩ በማድረግ ረገድ ወደ ተግባር ደግሞ እንቀይረውና በህግ የተቀመጠው እንደተጠበቀ ሆኖ እንዴት ነው እንደዚህ አይነት ማህበራት የኢትዮጵያ የፌዴራል ጠበቆች ማህበርን ጨምሮ ሌሎችም ማህበራት እንደዚህ አይነት ሮላቸውን ሊወጡ የሚችሉት ሊያበረክቱ የሚችሉት እንዴት ነው ብለው ነው ያስ ጥሩ ነው። በነገራችን ላይ የፌዴራል ጠበቆች ማህበር ከሌሎች ማህበሮች በብዙ የተለየ ባህሪ አለው። አንድም ስታቱተሪ ሆኖ ሲቋቋም ዋናው ዓላማ የህግን ሙያ ራሱን በራሱ እንዲያስተዳድር ነው። ባለሙያው በሚመርጣቸው በሚያምናቸው መሪዎቹ እና በራሱ ተቋም ራሱ መቆጣጠር እንዲችል እንዲህ አይነት ኃላፊነት በዓለም ደረጃ የተሰጣቸው ሙያዎች እጅግ ውስን ናቸው። ከነዛ ውስን ሙያዎች አንዱ የህግ ሙያ ነው እና ብዙ ሀገራት አልፈቀዱም። ያንን የፈቀዱ እንዳለ ሆኖ እና አንፎርቹኔትሊ ኢትዮጵያ ደግሞ ከሌሎች በጣም ትንንሽ ከሚባሉ ሀገራት ጭምር ወደኋላ ቀርተን በ60 በ50 ዓመት ነው ወደኋላ ቀርተን የቆየ ነው እና ሲመጣ ልክ እንደሌሎቹ በሜምበርሺፕ ቤዝድ እንደሆኑ ወይም በአባልነት ላይ መሰረት ያደረጉ የበጎ ፈቃድ የሙያ ማህበራት የሚታይ አይደለም። ስታቱተሪ የመቆጣጠር የመወሰን ስልጣን የተሰጠውን እና ሰማ ሁለቱን ባላንስ ማድረግ ያስፈልጋል። አንድ ሁለተኛ ለምሳሌ የህግ የበላይነትን የማስከበር እና የመከታተል ኃላፊነቱ እንዴት ነው የሚወጣው ስንል በተለያዩ መንገዶች የሚገለጽ አንድ የህግ የበላይነት የሚኖሩ ጥራት ካላቸው ህጎች ይጀምራል። እነዛ ጥራት ያላቸው ህጎች በኢትዮጵያ ላይ እንዲወጡ በህግ ማውጣት ሂደት ላይ ተሳትፎ ሊኖረው ይገባል። ለምሳሌ ሁለት በህግ ማስፈጸም ሂደት ላይ የህግ አስፈጻሚዎች ህግን በሚፈቅድላቸው ልክ ብቻ መንቀሳቀሳቸውን ጥሰው ሲገኙ ደግሞ የመሞገት እድል ሊኖረው ይገባል። ይህን የሚያደርገው ማህበሩ ግዑዝ አካል ሳይሆን አባላቱን ጭምር ሞቢላይዝ በማድረግ በማንቀሳቀስ ነው ማለት ነው። ሶስተኛ በህግ ትርጉም ሂደት ፍርድ ቤቶችን በማገዝ በማጋለጥ ሲሳሳቱ እንዲሁ ከዳኝነት ሹመት ጀምሮ ድርሻ ሊኖረን ይገባል። የእኛ ትግል የነበረው ያለፉትን 3 ዓመት ተኩል አካባቢ እየሞከርን እየኖርን ያለነው እየተለመደ ያለው ነገር እሱ ነው። አሁን ላይ የጠበቆች ማህበር አስታውሳለሁ በመጀመሪያ ከዳኞች አስተዳደር ጉባኤ የወሰድነው ኃላፊነት አንዱ ይሄ ትግል ያመጣው ነው። ዳኞች ሲሾሙ የጠበቆች ማህበር ይሁንታ የሌለበት የጠበቆች ማህበር አስተያየት ያልተካተበት ሹመት ሙሉ ሹመት አይደለም የሚል አቋም ነበረን እና ይሄንን ለማስፈጸም የሄድንበት ብዙ አግሬሲቭ ርቀቶች መሄድ ያስፈልግ ነበር። አዲስ ተቋም ስለሆነ ገና እምነቱም የለም። እምነቱን መገንባት ያስፈልጋል። ተቋሙ ሲፈጠር አፈጣጠሩ ተገቢ ካልሆነ በትክክለኛው መንገድ ካልመጣ አግሬሲቭሊ እነዚህን
መዋቅሮች መድረስ ካልቻለ እንደዛው እንድትን እንዳለ ይቀራል ማለት ነው። እንደተልመጠመጠ በቃ ያ የተቋም ባህል ሆኖ ይቀጥላል እስከ መጨረሻው። ያለ መስበር ብዙ ዋጋ ይጠይቅ ነበር። ለምሳሌ 37 የጠቅላይ ፍርድ ቤት ዳኞች ሹመት ላይ የጠበቆች ማህበር የነበረው ሮል እጅግ በጣም ከፍተኛ ነበር። ምናልባትም በታሪክ የመጀመሪያውን የነበረው። ያንን ትልቅ ኃላፊነት ስንወስድ እኛ ተቋሙ ገና በራሱን በማደራጀት ላይ የነበረበት ጊዜ ነው። ግን አባላቱን ሞቢላይዝ ማድረግ ችሏል በመላው ኢትዮጵያ። እነዛ በየክልሉ ያሉ አባሎች ናቸው። እነሱን አደራጅተናቸው በየክልሉ ስለ እያንዳንዱ ዳኛ ባክግራውንድ ምን እንደነበር እንዴ አስፈላጊ የሆኑ የዳኝነት ተፈላጊው የዳኝነት ሙያ ባህሪ ይዘው የተገኙ ናቸው ወይ፣ ስነ ምግባራቸው ምንድን ነው የሚለውን በአንቀሳቀስናቸው አባሎቻችን ነው ከየክልሉ ማምጣት። አብዛ አጋጣሚ እነዛ ዳኞች ከየክልሉ የተመለመሉ ናቸው። ጠቅላይ ፍርድ ቤት ትልቅ ነው፣ የሀገሪቱ የመጨረሻ ፍርድ ቤት ነው እና በእኛ እምነት እነዚህ ዳኞች በቀላሉ የሚመጡ መሆን ያለባቸው ብለን አናምንም እና አስታውሳለሁ ያንን ተግባር ስንወጣ በተቋሙ አደረጃጀት በቂ አቅም ባልነበረበት፣ በቂ የሰው ኃይል ባልነበረበት፣ ኢንፍራስትራክቸር ይፈልጋል፣ ብዙ ነገር ይፈልጋል ከበጀት ጀምሮ እና ግን የግድ መለመድና ባህል መሆን ስለነበረበት ያልተለመደ ስቴፕ የሚሄድ ግዴታ ውስጥ ወድቀን ነበር እና ያን ኃላፊነት በአግባቡ ነው የተወጣው። የጠበቆች ማህበር ያቀረበው ሪፖርት እንደውም የተከበሩ የዳኞች አስተዳደር ጉባኤ ምክትል ሰብሳቢ፣ የጠቅላይ ፍርድ ቤቱ ምክትል ፕሬዚደንት በከፍተኛ ሁኔታ ነው አስተያየታቸውን የሰጡትና ምናልባትም 2-3 ወር እዚህ ስራ ላይ በደንብ አተኩሮ ሲሰሩ እንደነበር ገልጸዋል። አጋጣሚ ሪፖርቱ እኔ ነኝ ያቀረብኩት የተቀናጀውን ሪፖርት። ግን ብዙ ያላዩትን ነገርና በሙሉ መልሶ መከለስ እንዳለባቸው ያስቻለ መሆኑን የጠበቆች ማህበር ሪፖርት ማረጋገጫ ሰጥተው ነበር እና ከዛ ነው የጀመርነው። እንዲህ እያልን አሁን ዛሬ ላይ ዳኞች ሲሾሙ የጠበቆች ማህበር አስተያየት እንደ ግድ መመዘኛ ሆነ ማለት ነው። ዌይ ዊ ስታርት በጣም መሰረታዊ ነው። የምንጀምርበት መንገድ ተቋማት ሲገነቡ መሰረታዊ ነው። ደካማ ሆኖ ከተጀመረ ዘው ደክሞ ይቀራል። ያ ካልቸር ይለመዳል ማለት ነገም የሚመጣው ሰው ይቸግረዋል ከዛ ከነበረበት እንትን ማድረግና ካልቸር በጣም ወሳኝ ነው። ተቋማት ሲገነቡ የተቋማት ባህል ወሳኝ ነው። በባህል ውስጥ ነው መሪዎቹ እየመጡ የራሳቸውን ችሎታ እየጨመሩ መፍጠር የሚፈጥሩትን እየጨመሩ ደን ተቋሙን ወደሚቀጥለው ወደ ተሻለ ደረጃ የሚወስዱትና በእንደዚህ አይነት ነገሮች የሚገለጥ ነውና የህግ የበላይነት የመሳሰሉ ቅድም የጠቀስናቸው ሮሎቹ ከህግ የሙያ ከማስተዳደር ውጭ ያሉት ሮሎቹ በተቋማት ውስጥ ባለው ሚና የሚገለጽ ነው። ተቋሙ ደግሞ በራሱ በርካታ ጥናቶችን ለምሳሌ ስናለማመድ ነበር አይደል? ለምሳሌ የጠበቆች ማህበር በአጭር ዓመት ውስጥ አሁን ከፍተኛ ተሰሚነት ልበለው ወይ ተቀባይነት እምነት ሲያገኝ ለምሳሌ ከምክር ቤቱ በቀጥታ የአዲሱን የወንጀል ስነ ስርዓትና የማስረጃ ህግ እንዲከልስ ቀጥታ ጥያቄ ነው የቀረበለት ከህዝብ ተወካዮች ምክር ቤት። ያ ማለት ማህበሩ ተቋቁሞ ምናልባት 1 ዓመት ተኩል ምናምን በነበረው እድሜ ላይ ነው። ትልቅ ኃላፊነት ነው። የወንጀል ስነ ስርዓት ህጉ ማለት ከህገ መንግስቱ በመቀጠል ያለ ግዙፍ የሀገሪቱ ህግ ነው እና ወደ 495 አንቀጾች ያሉት 10 መጽሐፎች ያሉት በጣም ትልቅ ህግ ነው እና ምንድነው ያደረግነው? ያኔ ያሉንን ብቁ የወንጀል ባለሙያዎች ሲኒየሮች፣ ወጣቶቹን አቀናጅተን ነው ስራውን የጀመርነው። ትልቅ ኃላፊነት ነው እና ያንን ቲም መጨረሻ ላይ ለተከታታይ ሳምንታት ነው በትጋት የሰራ ቡድን ነው። ከፍተኛ ምስጋና የሚገባው ቡድን ነው እና በአጋጣሚ አይቻለሁ። እኔ ራሴ ቼር ያደረኩት ቲም ነው። በጣም ጥራት ያለው ስራ ነው እውነት ለመናገር የሰሩት እና መንግስትን በከፍተኛ ደረጃ የሚያግዝ በነፃ የመጨረሻ የጥናት ሪፖርታቸውን ለምክር ቤት ባቀረቡበት ወቅት ከምክር ቤቱ የነበረው ፊድባክ ግብረ መልስ ወይ አስተያየቱ የሚያኮራ ነበር። እንደ ባለሙያ እዛ ላይ የተሳተፉ በርካታ ባለሙያዎች እነ አቶ አማሃ
እና አቶ ይሽጥላ እና አቶ ኑሩ ሰይድ እና አቶ ኒቆዲሞስ ሌሎችም አሁን ጠርቼ ወንጀል ላይ የሚታወቁ በዛ መልኩ እና እንዴት ያማረ ቆይታ ነው ያደረጉት እና ምክር ቤቱ በከፍተኛ ምስጋና ነው ያቀረበው። በነፃ ነው አንዱ ምሳሌ ለምሳሌ እና ከዛም በኋላ በተከታታይ እያጠናን የምናወጣቸው የጥናት ውጤቶች ለህግ ለውጦች መነሻ የሆኑ ናቸው። ለምሳሌ ታክስ ስርዓቱ ላይ የጠናው ጥናት አጠቃላይ ባለሙያውን ለ4 ዓመታት በዛ ደረጃ የተከላከለ የሙያ ማህበር የለም እና ከሱ ባለፈ ግን የተሰራው ጥናት በጣም ጥሩ ርቀት ነው። አሁን ህጉን ሲያሻሽሉ አብዛኛው ነገር ስንከራከርባቸው የነበሩ ነገሮች የተካተቱበት ነው። ኦፍኮርስ ዝርዝሩ መነጋገር ያስፈልጋል። ግን ወደ 8 ሀገራት ተዳሰዋል። ያኔ ወደ 4 ክፍለ ዓለማት ከዛ በኋላ አድጎ ወደ 10 ምናምን ደርሷል። ከተለያዩ ዓለማት የመጣው ዓለም አቀፍ ባለሙያዎችን ኢንተርቪው ሲደረግ የነበረው ተቋሙ በፈጠረው ኮኔክሽን መድረሱ ብዙ ቀላል ነበረ እና በዛ ምክንያት ራሱ የታክስ ፖሊሲ ሜከሩን ማሳመን የቻለ የጥናት ውጤት ነው የመጣው እና መጨረሻ ላይ የጥናት ውጤቱ የጋራ ሰነድ ሆኖ በ3 ተቋማት በገንዘብ ሚኒስቴር፣ በፍትህ ሚኒስቴር ኢንዶርስ የተደረገ ነው እና ያንን ኮሚቴ እንኳን ቼር እንዲያደርግ እንዲመራ የተፈቀደለት የፌዴራል ጠበቆች ማህበር ነው የተመረጠው በወቅቱና ገንዘብ ሚኒስቴር ምክትል ሰብሳቢ ሆኑ፣ ፍትህ ሚኒስቴር የኮሚቴው ጸሐፊ ሆኑ ነው ጥናቱ የተደረገው እና እንዲሁ በተመሳሳይ ጣራና ግድግዳ ግብር ላይ የህግ ለውጥ ያስከተለ ጥናትን ያደረግነው መጀመሪያ ኮስችን ያደረገው የፌዴራል ጠበቆች ማህበር ነው። ይሄን እና አንዳንዴ እንዲህ አይነት ነገሮች ሲወጡ ስላልተለመደ ባህሉ ስለሌለን አስፈጻሚ አካል ሊደነግጡ ይችላሉ። እንዲህ የተቋም እና ያ ግን የተቋሙ ባህሪ መሆኑን ማስረዳት በራሱ በወቅቱ በጣም ከባድ ነው የነበረው እና እነዚህ ለወደፊቱ ጥሩ መንገድ የጠረጉ ይመስለኛል። ነገ አንድ ሰው ከዚህ ሲቀጥል አይ ቲንክ የተሻለ ስራ ለመስራት የተመቸ ሊሆንለት ይችላል። የተሻለ መጀመሪያ ሲጠረግ ግን ብዙ ነው የነበረው እና ከሞላ ጎደል ይሄ ነው። በጣም ጥሩ ነው። የቅድም ስናወራ እንደነበረው አዋጁ ላይ ከተቀመጠው ማህበሩ ሊሰራቸው ይገባል ከተባሉ ስራዎች ወይም ከማህበሩ ከሚጠበቁ ነገሮች አንጻር አሁን የተሄደበትም አሁን የገለጹልን መልካም ሆኖ ሌሎችም ደግሞ ተጨማሪ ቅድም ስንል እንደነበረው ጠቅላላ ከህግ የበላይነት ጋር ስንል ከሰብአዊ መብት መከበር ጋር ስንል በጣም በስፋት ደግሞ ማህበሩ እየጠነከረ ሲሄድ ብዙ ስራዎች ሊሰራ እንደሚችል ይሄ መነሻ ስለሆነ አንድ ማሳያ ይሆናል። ምናልባት ከዚህ ጋር አያይዤ አንድ ጥያቄ ልጠይቅ። ምናልባት አሁን ሲገልጹልን እንደነበረው ባለሙያዎች በወንጀል ስነስርዓት ህጉም ሊሆን ይችላል፣ ቅድም ሲገልጹልን እንደነበሩት በተለያዩ ህጎች መጽደቅ መረቀቅ ላይ ሚና የነበራቸው ስለመሆኑ ሲገልጹልን ነበር። በሌላ በኩል ደግሞ በተቃራኒው ከማህበራት ማህበሩን አሳታፊ ወይም ደግሞ አቃፊ ያልሆነ ወይም ደግሞ ከነሱ የራቀ የኢትዮጵያ ፌዴራል ጠበቆች ማህበር ተብሎ ነገር ግን የፌዴራል ጥብቅና ፈቃድ ያለው አባል የማህበሩን አቃፊ እንዳልሆነ አሳታፊ እንዳልሆነ ሲተቹ እንሰማለን። አንዳንዴ ስንመለከተው ደግሞ አንድ ግልጽ ሆኖልን እንዲያልፍ ደግሞ የሚገባ ነገር ማህበሩ እንዴት ነው አባላትን የሚያሳትፈው? ትክክል ነው፣ የስልጣን አለው፣ ኃላፊነት አለበት። ስልጣንና ኃላፊነቱን የሚወጣው ግን የማህበር አባላት ሙሉ በሙሉ ሲሳተፉ ስለሆነ እንዴት ነው ተደራሽ የሚሆነው ለማህበሩ? በዚህ አጋጣሚ ምናልባት እንደዚህ አይነት ጥያቄዎች በበርካታ የሚነሱ ከሆነ በዚህ መልኩ ነው አድረስ የምናደርገው። ስንመርጥ በዚህ መልኩ ነው፣ ተሳትፎ የሚደረገው በዚህ ነው። ምክንያቱም ኢንትረስት ያላቸው ብቃት ያላቸው ነገር ግን በየት በኩል በማህበሩ በኩል አበርክቶ ማድረግ ያለባቸው እንደሆነ ግራ የሚገባቸው አባላት እንዳሉ መረዳት እችላለሁ እንደ ባለሙያና እንዴት ነው የሚደረገው? መጀመሪያ እንዴት ነበረ ሲመጣ የነበረው? አሁንስ ምንድን ነው አሳታፊ ለማድረግ የሚሰሩ? ይሄ በጣም ኢንትረስቲንግ ጥያቄ ነው። ለእኔ አሁን እንደ አመራር የሚነግረኝ ነገር አለ ይሄ ማለት ነው እና ዜር ኢዝ ኢንትረስት ማለት ነው እና ለእኔ እንዴት ነው የማየው ይህን ጥያቄ? አሁን በደንብ እየተሳተፍን አይደለም። ሁላችን መሳተፍ አለብን። አቃፊ መሆን አለበት። this is a very interesting question ማለት ቢያንስ ተቋሙ ምን ላይ እንዳለ ይነግረናል እኛ እንደ አመራር እና መፍጠር የምንፈልገው ይህንን አይነት ስሜት ፉክክር ነው በአባላቱ መካከል ማለት ነው። ምክንያቱም በጣም የተለየ ልምድ እንዳለፍን መታወቅ አለበት። በተለይ አሁን ያሉ ወጣቶች
እየመጡ ያሉ ወጣቶች አሁን ስለ ጠበቆች ማህበር በደንብ ያውቃሉ። ገና ተማሪዎቹን አይተሽ ከሆነ በተለያየ ኢኒሼቲቮች ተማሪዎቹን ለማሳተፍ እየሞከረ ነው። ገና ከትምህርት ቤት ልክ እንደ ፍርድ ቤት እንደ አቃቢ ሕግ ሁሉ ሌላኛው ዘርፍ የጠበቆች ማህበር መሆኑ እንዲገነዘቡ ጥረት እየተደረገ ነው። እንደውም ከአጋጣሚ ከአሜሪካ መንግስት ጋር አንድ ፕሮጀክት ቀርጸን አጋጣሚ በፖሊሲ የመንግስት ለውጥ መምጣቱ በእነሱ ሀገር ሆልድ አድርገን ያቆየናቸው ጉዳዮች አሉ። ተማሪዎች አሁን ቬሪ ኢንትረስቲንግ ጊዜ ለኢትዮጵያውያን የህግ ባለሙያዎች ስናደባዎች ግለሰብ የአበበ የከበደ የሊያ ምናምን ጉዳይ አይደለም እና ኢንትረስቲንግ ጊዜ ነው እና በዚህ ኢንትረስቲንግ ጊዜ ሁሉም ድርሻ እንዲኖረው ይፈልጋል። ከዚህ ቀደም የነበርንበትን ማየት ያስፈልጋል። እኔ አጋጣሚ ሆኖ የኢትዮጵያ ህግ ባለሙያዎች ማህበርንም መርጫለሁ አመራር ሆኜ። እኛ ስንመረጥ አስታውሳለሁ ጠቅላላ ጉባኤ ላይ እንኳን 20 እና 25 ሰው ነው የሚኖረው። አመታዊ ጠቅላላ ጉባኤ ላይ ማይንድ በሺህ ከሚቆጠር ባለሙያ እና ከዛን ያወጣ ነው። ከዛ አወጣ ነው በተደረገ የብዙ አካላት ርብርብ የመጀመሪያው ጉባኤው ላይ 1600 በላይ ጠበቆችን በአንድ ቦታ ማገናኘት ተችሏል። ይሄ በጣም ትልቅ ስኬት ነው ለኢትዮጵያውያን ባለሙያዎች። ለዛውም በማይመች ሁኔታ ነው ያ ሲሆን የሆነው እና ከዛም በኋላ የነበሩትን ተከታታይ ጠቅላላ ጉባኤዎች ስንመለከት ሚኒመም አቴንዳንሱ 800 እና ከዛ በላይ ነው። ይሄ ቀላል አይደለም። በኢትዮጵያ ደረጃ በአፍሪካ ደረጃ እኔ የምከታተላቸው ብዙ ማህበራት አሉ በስሬ ቬሪ ጉድ እንትን አንዱ አሳታፊነት ይሄ ነው ለምሳሌ። ሁለተኛ በአመት ጠቅላላ ጉባኤው ላይ 20 እና 25 ሰው የሚያሳትፍ ከነበረበት ስትራክቸር ወጥቶ አሁን እኛ አንድ ኮሚቴ ላይ እንኳን 20 እና 25 ሰው ያላቸው ብዙ ኮሚቴዎች አሉ። አዳዲስ ልጆች ይመጣሉ። የምናይበት መንገድ አለ። ኦፍኮርስ እንደ ሊደርሺፕ ነው ዴሊቨር የሚያደርጉ አንዳንዴ ደግሞ አንዳንድ አባሎቻችን ራሳችንም ማየት መቻል ይኖርብናል። ለምሳሌ ኃላፊነት ይወስድና አንድ ቀን የሁለት ቀን ተገኝቶ በዛው ይጠፋል። ሁሉ ሰው ቢዚ ነው። ማንም የተለየ ግዴታ የለበትም። እዛ ጋ የሙያውን ኃላፊነት ለመወጣት የህሊና ግዴታ አለበት። ከዛ ባለፈ ደግሞ እንደ ሙያ የምናበረክቱ አስተዋጽኦ አለ እና ሳክሪፋይ ማድረግ መቻል ይኖርብናል እና ኃላፊነት ሰተሹ 2 3 ፌል ሲያደርግ ሌሎች አማራጮች ማየት ግዴታ ውስጥ ትወድቂያለሽ ማለት ነው እንደ መሪ እና እነዛ የምናያቸው ትጋት የመስራት ኮሚትመንት ምን ያህል ቁርጠኛ ነው በአስቸጋሪ ሁኔታዎች ውስጥ እና ለምሳሌ አንዳንድ ኮሚቴ ላይ ሰዎች ስናመጣ እንደ ሊደር ብዙ የሚታዩ ነገሮች አሉ። አንድም ሌላ አማራጭ የአመራር ፑል እየተፈጠረ መሆኑ ማወቅ ያስፈልጋል፣ መቀላቀል ያስፈልጋል እና አጋጣሚ ሆኖ እኔ እንደ ድል ከምናውቃቸው ከሁሉ ከሲኒየሮቹ ጋር ከአብዛኞቹ ጋር አብሬ ያልሰራሁት ሰው ብዙ የለም በተለያዩ ኮሚቴዎች ውስጥና ኮሚቴዎቹ በጣም ብዙ ናቸው። 40-50 ኮሚቴዎች ናቸው ያደራጀነው። የተለያዩ ስትራክቸሮች ነው የተደራጁት። በዛ ውስጥ ሁሉ ብዙዎቻችን የማናውቃቸውን ሰዎች ጭምር እያስገባን አብዛኞቹ አሁን ዛሬ በጣም የሚታወቁ ሰዎች ሆነዋል። መጀመሪያ አካባቢ እንደዚህ አልነበረም። ሊያ ምናልባት ታስታውሺ ከሆነ አዋጅ ቁጥር 1249 ከወጣ በኋላ በሚኒስትሩ 8 አባላት ያሉት የአብይ ኮሚቴ ያቋቋሙ ስቲሪንግ ኮሚቴ። ያ ማለት የጠበቆች ማህበርን የሚያቋቁመው ኮሚቴ ነው ማለት ነው እና አጋጣሚ የዛ ኮሚቴ አባል ነበርኩና ታስታውሺ ከሆነ እናንተን ጭምር ያመጣናችሁ በዛ ኮሚቴ ነው። አስታውሳለሁ አንቺ በዛ የሚደራጁ ሰብ ኮሚቴዎች ንዑሳን ኮሚቴዎች ስለነበሩ አየሽ አሁን እንደዚህ እያረግሽ ነው የምትፈጥሪው። ሰው ብዙ አቅም ያለው ሰው በዛ በኩል ይመጣል ማለት ነው። ዘን የነገ መሪዎቹ በዚህ መልኩ ነው ማውጣት የሚቻሉ ኢንክሉዲንግ ማይሰልፍ። አሳታፊነት ቬሪ ኢምፖርታንት ቲንግ። አሁን ግን ማወቅ ያለበት ሰው የጠበቆች ማህበር ስኖሞር እንደ ድሮ አይደለም። አሁን እያወራን ያለ ነው ስለ 7000 እና ከዛ በላይ ስላሉ አባላት ነው። እነዛ አባላት ደግሞ በመላው ኢትዮጵያ ተበትነው ያሉ ናቸው። ጋምቤላ፣ ቤኒሻንጉል፣ ትግራይ የማይመለከትሽ ክልል የለም። አፋር፣ ሶማሌ። አሁን ይከናት ሴይ ነው ያገሉ ጥያቄ ከመጣ መመለስ መቻል አለብን። ያሳትፉ ጥያቄ ከመጣ መመለስ መቻል አለበት እና በጣም ሲሰፋ ተቋሙ በፊት ይሄ 20 እና 30 ሰዎች ተመሳሳይ ሰዎች ኢንጌጅ ያደረጉበት የነበረው ነገር እየተለጠጠ ይመጣልና አይከንስ እዛ አካባቢ ዲስኮንተንት ሊኖር እንደሚችል እገምታለሁ እና ግን
ሁሌም ቢሆን በፍጹም ስናበረታታ ነው የቆየ ነው። እንዲሁም በጣም ኮሚቴዎቹ ከመብዛታቸው ማኔጅ ለማድረግ እንኳን የሚቸግር ነው። ቁጥሩም ትልልቅ ነው። አሁን በቀደም እንኳን አይተሻል፣ ጉባኤ ላይ ያቋቋምናቸው ኮሚቴዎች ትልልቅ ቁጥር ያላቸው ናቸው ሁለቱም። ኮርስ አንደኛው በህግ የተወሰነ ነው፣ ሌላኛውም እና ታክስ ኮሚቴ ላይ 3 ኮሚቴዎች ነው ያቋቋሙ እና እኔ እንደ መሪ ከላይ ወፋ ወርዳለሁ የሚለኝም ካለ አመታ እና እድል ለመስጠት ነው ስሞክር የቆየሁት። ጓደኞቼም ባልደረቦቼም እንደዛ ነው የምናየው። ግን አሁን የተለወጠውን ሁኔታ ከግምት ማስገባት ያስፈልጋል። ደግሞ አሁን አይ ቲንክ በዚህ ሳምንት ይፋ የተደረገ ይመስለኛል ማህበሩ የሚያቋቁማቸው ወደ 9 የሚደርሱ ቋሚ ኮሚቴዎች አሉ። እነዚህ ስታንዲንግ ኮሚቴዎች ናቸው። እነዚህ ስታንዲንግ ኮሚቴዎች ሁሌም ኦፕሬሽናል ሆነው የሚቆዩ ናቸው፣ ጊዜያዊ አይደሉም። ቋሚ ኮሚቴዎች ናቸው። እዛ እያንዳንዳቸው ላይ በርካታ አስተዋጽኦ ማድረግ የሚቻልበት እድል አለ። ደንቡ ስላልጸደቀ አስሮ ያቆየን ነገር መኖሩ መታወቅ አለበት እና ከደንብ በፊት እነዚህም ብናቋቁማቸው ከአሰራር አንጻር ልክ አይሆንም የሚል አቋም ነበረን እና ለምሳሌ አሁን የህግ የበላይነትን የሚሰራ አንድ ራሱን የቻለ ቋሚ ኮሚቴ አዋቅረንለታል። ደንቡ ሲረቀቅ ሰብአዊ መብት በተመሳሳይ የህግ ትምህርት ጥራትን የምንከታተልበት አንድ ቋሚ ኮሚቴ አለ። የደንበኞች የአደራ ሂሳብ ለምሳሌ አንዱ ትልቁ ሮል ስልጠና፣ ተከታታይ ስልጠና የጠበቆች ማህበር ትልቁ ስራ ነው አሁን ከዚህ በኋላ እና ለምሳሌ አሁን እሱን ደንቡን አልጠበቅንም። ምክንያቱም ስልጠና ነው፣ አማራጮችን ነው ስናይ ቆየ ነው። ተቋሙ አንዱ በጥሩ ሁኔታ የተሳካለት ነገር በዓለም አቀፍ ግንኙነቱ በጣም ጥሩ ሆነና እድሎች ተገኙ። እነዛን እድሎች እያመጣን እንግዲህ አሁን ባለፈው በዚህ በጀት ዓመት ብቻ 43 የሚደርሱ ዓለም አቀፍ ስልጠናዎች ናቸው የተሰጡት። እነዚህ ከፍተኛ ጥራት ያላቸው ናቸው። ብዙ ጠበቆች ተጠቅመውባቸዋል። ከጠበቆች አልፎ ከፍርድ ቤት ዳኞች ብዙ ምስጋና ያገኘንበት ነው ማህበሩ ማለት ነው። አቃቤ ሕጎች፣ የባንክ ሰዎች፣ ምክንያቱም ያ ዓለም ላይ ተፈላጊ የሆኑ ስልጠናዎች በኢንስቲትዩቱ በኩል ተጣርተው ነው የሚመጡት እና እዛ ባለ ሊደርሺፕ ሮል ምክንያት ተጽዕኖ አድርገን በነፃ ነው ለኢትዮጵያውያን እንዲሰጡ የተደረገው። ግን ሌሎቹ ያን $20 ይከፍላሉ እና ያ አይቀጥልም። ለማለማመድ ነው። እኛም እዛ ብዙ ሁሌም ስለማንቀጥልና ሌላውም ጥያቄ ያነሳል፣ የፌርነስ ጥያቄም ይነሳል እና ሌሎቹም በኋላ እናደርጋለን። ግን በዚህ መልኩ አሳታፊነቱ በጣም እየሰፋ ይመስለኛል እና የተቋሙ እየተለጠጠ እየሰፋ ሲመጣ እንዲህ አይነት ችግሮች ሊኖሩ ይችላሉ። ግን በተቻለ መጠን ጥረት መደረግ አለበት። እሺ፣ አሁን ለምሳሌ ስልጠና 43 ስልጠናዎች በጣም ብዙ ናቸው። ግን ስንቱ ጠበቃ ነው? 7000 እንላለን አይደል? በግምት ግን የ7000 ጠበቃ አባል የሆነበት የፌዴራል ጠበቆች ማህበር ከነዚህ 7000 ሰዎች 43 አይነት ስልጠናዎች የነበሩ ስለመሆኑ የማህበሩ አባላት ያውቃሉ ወይ? እንዴት ነው ማወቅ የሚጠበቅባቸው የነበረው? በምንድን ነው ደግሞ ስልጠና ስለመኖሩ የተገለጸው? የሚሉት ነገሮች መታየት ያለባቸው ይመስለኛል። ለምሳሌ ሶሻል ሚዲያዎች ላይ የቴሌግራም፣ ፌስቡክ ወይም ደግሞ ማህበሩ ያለው የማህበራዊ ሚዲያዎች አማራጮች ላይ እንደዚህ አይነት ስልጠናዎች አሉ በሚል ሲገለጽ እንመለከታለን። አንደኛ አንድ መልእክት ማስተላለፍ ያለብንም እሱን ስለሆነ ሰዎች ወይም የማህበሩ አባላት የማህበራዊ ሚዲያዎች ወይም ደግሞ ጥሪ ሊያደርግባቸው የሚችሉ የትኛውንም የመገናኛ ዘዴዎች በሙሉ በንቃት መሳተፍ ወይም ደግሞ መመልከት እንደሚጠበቅባቸው አንድ ማስተላለፍ ያለብን ነገር ነው። ሁለተኛ ደግሞ ማህበሩ ደግሞ ስልጠና በሚኖርበት ጊዜ ጠበቆች ነው። ጠበቃ ከሆነ ደግሞ አጀንዳ ይታወቃል። ቀድሞ አጀንዳ መያዝ ይጠበቅበታል። የፍርድ ቤት ስራ ቀላል ስራ አይደለም። ክሊያንቶች አሉ። ሁሉ ነገራችን አጀንዳን መሰረት ያደረገ ስለሆነ አንዳንዴ አጭር የሆነ ሾርት ኖቲስ፣ ለምሳሌ ለነገ ትሬኒንግ ዛሬ ዲስክሎዝ የሚደረጉ ነገሮች ተመልክቻለሁ ማህበሩ ላይ። ስለዚህ እንደ ማህበሩም ይህንን ማየት የሚጠበቅበት ሆኖ ግን አባላትም ደግሞ ያን ቼክ ማድረግ ይጠበቅባቸዋል። ምናልባት ባለፈው የነበረው ጠቅላላ ጉባኤ ላይም ሲነሳ አዋጁንም ደግሞ አንድ የህግ ባለሙያ በግልጽ እንደሚረዳው ይሄ አሁንም እርሶም ሲገልጹልን እንደነበረው የስታቱተሪ ባር ነው ወይም ደግሞ የመቆጣጠር ኃላፊነት ያለበት ባር ነው ስንል ታዲያ የመቆጣጠር ኃላፊነት ነው ብቻ ያለበት ካልን ማህበሩ ለጠበቆች መብት ሊታገል አይችልም ማለት ነው ወይ? ጠበቆች ለሚጠይቁት ጥያቄ አብሮ ሊቆም አይችልም ማለት ነው ወይ? የሚሉ የባለሙያዎች ጥያቄዎች አሉ። ከስብሰባው በኋላ እየተነሱ ያሉ ነገሮች ምን ማለት ነው? ተቆጣጣሪ ባር ነው ወይም ደግሞ ተቆጣጣሪ ነው ማለት ምንድን ነው የሚሉ የሚነሱ ጥያቄዎች አሉ። እንደው ካገኘሁኝ አይቀር ይህንን እድል ይህንንም አንስተ ነው ብናልፍ በጣም ደስ ይለኛል። ግልጽ አድርገን ማለፍ ስለሚጠበቅብን ማለት ነው።
ጥሩ እንኳን አነሳሽው። አይ ቲንክ ይሄ ነገር በደንብ ውይይት የሚፈራችሁ ብቻውን ችሎ በደንብ ከብዙ ነገር አንጻር ከዓለም አቀፍ ልምዱ ከነዚህ አይነት ለየት ያሉ የሙያ ማህበራት ተፈጥሮ አፈጣጠር አንጻር ጁሪስፕሩደንሱ ምንድን ነው፣ ልምዱ ምንድን ነው የሚለው ማየት ያስፈልጋል እና እሱን በደንብ እንወያያለን። ግን የመጀመሪያውን ነገር አድሪስ ባደረገው ጥሩ ነው። ለምሳሌ እንደተጠቀሰው ለምሳሌ 43 ስልጠናዎች እዚህ ከ40 በላይ የሚሆኑ ስልጠናዎች በጣም ከፍተኛ ጥራት ያላቸው በዓለም አቀፍ ባለሙያዎች የተሰጡ ናቸው። በኢንስቲትዩት ተረጋግጠው ያለፉ ናቸው እና እንግዲህ የጠበቆች ማህበር የራሱ ይፋዊ ገጾች አሉት እና በረታት ሁልጊዜም በቃ እንዲከተሉ ይጠበቃል። ጠበቆች ከራሳቸው አልፎ ሌሎች ጉዳዮችን በንቃት እንዲከታተሉ የሚጠበቁ የህብረተሰብ ክፍሎች ናቸው እና በዚህ ረገድ በጣም እጥረት እንዳለ ማወቅ አለብን እና ይሄ በትክክል ከተገለጸው ነገር ጋር የምስማማበት ነው። በእኛ በኩል ለምሳሌ ራሱ የቻለ የፒአር ዲፓርትመንት የለንም። ገና ጀማሪ ተቋም ሞሮፍ ስራው ላይ ነው የምናተኩረው ብለን የሰራናቸው ብዙ ስህተቶች እንዳሉ እኔ አምናለሁ። በተለይ አሁን በቅርብ ከሰማኋቸው ነገሮች አንጻር ለአባላቱ በደንብ ራሱን ማሳወቅ የነበረበትን ያህል ያሳወቀ አይመስለኝም እና እንደ ትልቅ ክፍተት እኔ አይቼዋለሁ ማለት ነው እና ግን ደግሞ በሌላ በኩል ለምሳሌ እንደ ተቋቋምን ይገጥመን የነበረን ቻለንጅ አስታውሳለሁ። ቢሮ ሲመጣ አንዳንድ አቤቱታዎች ሳይ ለምሳሌ እኔ በማህበር በፈቃድ እንጂ በግድ አይደለም እና ህገወጥ ስለሆነ እንትን አልልም የሚል ሁላ እስቲ ጽፈው ያምጡት ስንል ጽፈው የሚያመጡ ያንና አዋጅ ቁጥር 1249 መውጣቱን እንኳን የማያውቅ ብዙ ሰው አለና እዚህ ላይ እንደ ባለሙያ እንደ ሙያ ማህበረሰብ ያለ ክፍተት አለ። ግን የጠበቆች ማህበር የራሳቸው መስሪያ ቤት ነው። እያንዳንዱ የሚሰራውን ነገር መከታተል፣ ሲሰት ሲሰራ መተቸት፣ ጥሩ ሲሰራ ማበረታታት የሚጠበቅ ነው። አይደለም መልእክት ተነግሮ አልሰማሁም ማለት በፍጹም አይቻልም። በፍጹም አቅሙ በፈቀደውን ሊደርስ የሚችለው አሁን ላይ አይ ቲንክ የማህበራዊ ሚዲያ እንትኖቹ ወደ 20 ሺህ አካባቢ እንትን ያላቸው ይመስለኛል ተደምሮ ያለን 7 ሺህ ምናምን አባል በፌዴራል ደረጃ ግን በክልልም ደረጃ ላሉት ከ20 ሺህ በላይ ለሆኑ ጠበቆች ወኪላቸው ይሄ ተቋም ነው። ድምፃቸው የሚሰማው በዚህ ተቋም ነው። ምክንያቱም ይሄ ተቋም የሁሉም ዋና ዋና በሀገሪቱ ላይ ያሉ አደረጃጀቶች፣ ፕላትፎርሞች አባል ስለሆነ ማለት በትግል የተገኘ ነገር ስላለ እነሱን አይ እናንተን አንወክልም ልንል አንችልም። አሁን ለምሳሌ ከእያንዳንዱ ዓመታዊ የፍትህ አካላት መድረክ በፊት አስተያየቶችን እንሰበስባለን። ከየክልሉ መቅረብ አለበት እዛና እና ችግሮቻቸውን እንቀበላለን። በእኛ በኩል የሚሰማው ችግሮቻቸው ምናልባት በኋላ ካነሳ ነው አላውቅም፣ ለክልል የጠበቆች ማህበራት ሲደረግ የነበረው ተከታታይ ድጋፍ አንዱ ከፍተኛ ጫና የፈጠረው የጠበቆች ማህበር ራሳቸውን ችለው ጠበቆች ማህበር በየክልሉ መቋቋም አለበት። የክልል የጠበቆች ምክንያቱም ብዙ የፌዴራል ላይሰንስ የሌላቸው የክልል ብቻ የሚሰሩ ጠበቆች አሉ እና እዛ ጋር ትልቅ አቅም አለ፣ መጠቀም አለባችሁ ብለን ከፍተኛ ጫናን የፈጠሩ ነው። ትልቅ አግሬሲቭ የሆነ ጫና እና አሁን ለምሳሌ እነሱ ነገሮች ፒአር ኖሮ የህዝብ ግንኙነት ኖሮ ቢሆን በየወቅቱ ለህዝቡ ይሄ ነው እያለ መንገድ ይቻል ነበር እና እኛ ለራሳችን እንኳን ለመሳተፍ በግል ወጪ ያን እየሸፈንን ነው እንዲህ አይነት ቦታዎች እንትን የምንለው እና እንደገና ደግሞ ያንን ደርቦ መምጣት ወቅቱ የፈቀዱ አልነበረም እና አቅም የሚፈልግ ነገር ነው። ይሄ በተገቢ የሆነ ትችት ነው። ግን አት ሴም ታይም ባለሙያው ንቁ መሆን አይደለም የራሱ ተቋም ያወጣውን ነገር ከዛ አልፎ ያወጣውን ነገር ጭምር መመርመር አለበት። መስማት አይደለም መመርመር አለበት። ሰዓት ላይ የተነሳው ስልጠናዎቹ ልክ ነው፣ ግን ያ ብቻችን የምንወስነው አይደለም። እኔም እዛ ጋ ያለኝ አንድ ድምፅ ነው። ይሄ ለብዙ ሀገራት የሚሰጥ ስልጠና ነው እና አማካይ ሰዓት ነው የሚወሰደው እና ባለሙያዎች ይህን መረዳት አለባቸው። አያለሁ አንዳንድ አስተያየቶች ይሰጣሉ በተደጋጋሚ፣ ግን እኛ ብቻ መወሰን የምንችለው አይደለም። ፓርት ኦፍ ዲስ የነገርየው አካል አንድ አካል ነን፣ ብቸኛ ወሳኝ አይደል። ለኢትዮጵያ ጠበቆች ተብሎ በዚህ ሰዓት ከላይ አጀንዳ አይመቸውም ተብሎ መወሰን እንደማንችል እና አማካይ ሰዓቱ እንደሚመረጥ መታወቅ ይኖርበታል። ርዕስ መረጣም ላይ ጭምር አሁን የኛ ተጽዕኖ ብዙ ነው።
ለእኛ የሚቀራረቡ ምክንያቱም አንዳንዴ ከኛ ፍጹም የራቁ ነገሮች ይበዛሉ። ያ ሊደርሺፕ ላይ ስላለን በአፍሪካም በምስራቅ አፍሪካም ደረጃ አመራር ላይ ስላለን ያን ተጽዕኖ መፍጠር ተችሏል። ብዙዎቹ በጣም የሚጠቅሙ ናቸው ለኢትዮጵያ የተሰጡ ስልጠናዎች። ግን ሰዓቱን በተመለከተ ደግሞ ኮምፕሮማይዝ ማድረግ የሚያስፈልጋል ሌሎቹም ጋር እና ብቻችን የምንወስነው ስላልነበረ ነው። አይ ቲንክ ይህም በዚህ ካልን የጠበቆች ማህበር ተቆጣጣሪ ነው ወይስ ነገርየው ዩኒክ ፊቸር እንዳለው ይታወቃል። መጀመሪያ አካባቢ ስንቋቋም የጠበቆች ማህበርን ባህሪ ለመንግስት እንኳን ከፍተኛ የስራ ኃላፊዎች ማስረዳት በጣም ከባድ ነው የነበረው። ምክንያቱም በዚህ ልምድ አላለፍንም፣ አንፎርቹኔትሊ አላለፍንም እና ሌሎች ትናንሽ የአፍሪካ ሀገራት ከኮሎኒያል ከዚህ ቀኝ ግዛት የነበረውን ስርዓት ነው ያስቀጠሉት እና በጣም ትናንሽ ሀገራት 40፣ 50፣ 60 ዓመት የባህር ልምድ ፕራክቲስ ባህል አላቸው። አንፎርቹኔትሊ እኛ ጋር ያ እድል አልነበረም እና የማስረዳት ኃላፊነቱ የተቋሙን ባህሪ በህግ የተቋቋመ መሆኑን አንዳንዱ ልክ እንደ ሌሎች ብሎ በግፈ ፈቃደኝነት እንደሚቋቋሙ የሆነ ነገር ማህበር ስለሚል ብቻ ጫፉን ይዘው እንደዛ የማሰብ እዚህ በኩል ጽንፍ አለ። አንዳንዱ ደግሞ ይሄ እንደውም በፓርላማ የተቋቋመ የመንግስት ተቋም ነው ብሎ የሚያስብ የሚመራውም ልክ እንደዛ የሚመስለው አለ እና እዚህ ጋር ብዙ የአመለካከት ልዩነቶች አሉ። ዊዶልዳት እነሱ እንዳሉ ሆኖ መብትን በተመለከተ ህጉ ሲወጣ አንደኛው መከራከሪያ ዋነኛ ጉዳይ ይሄን የነበረው በነገራችን ላይ እና ይሄ በደንብ መታወቅ አለበት። ያቺ ንዑስ አንቀጽ 13 ላይ የተካተተች መብትን የምትመለከት አንቀጽ የብዙ ጭቅጭቅ ውጤት ነች። ምክንያቱም ይሄ ተቋም ባለሙያዎቹ ራሳችንን ማስተዳደር እንደ ሌሎች ሀገራት ባሩ ራሱን ማስተዳደር ጠበቆች ሰንባዲ የሆነ ሚኒስቴር መስሪያ ቤት የሆነ አይነት የመንግስት አካል አይደለም እኛን ሊመራ የሚገባው ራሳችን በምንመርጣቸው በራሳችን ተቋም ዲሲፕሊናችንን፣ ሙያ መግቢያ ፈተናውን ሁሉን ነገር ተቆጣጥረን ለህብረተሰቡ የተሻለ የህግ አገልግሎት እንሰጣለን። ዳት ዘ ኢንታየር ኮንሰፕት ከዚህ ጀርባ ያለው ያ በሆነበት ሁኔታ ተቆጣጣሪ ነው የሚባለው ለዛ ነው። ስናረባው ባለሙያ የተጫነ ነገር አለ። በራሳቸው እንዲያስተዳድሩ መፍቀድ ማለት ነው። ሬጉላተሪ ኦርጋን ነው። ይሄ ባህሪ አለው። ግልጽ ነው፣ ህጉ ላይ ይታያል። ሬጉሌት ከሚያደርጉ ተቋማት ውስጥ ከ50 በመቶ በላይ ድርሻውን የተሰጠውም ለዛ ነው። ከፍተኛውን ኃላፊነት ተሰጥቶት ነው የተቋቋመው እና ያ ፓርቱ ሬጉላተሪ ያስብለዋል። ጠበቆች ጥፋት አጥፍተው ቢገኙ ራሱን የሚቀጣቸው የራሳቸው ተቋም ናት። ሰንባዲ ከውጭ መጥቶ አይደለም። ከዚህ ቀደም ሲነሳ የነበረው ነገር ምንድን ነው? ለምሳሌ ምርጫ 97 ላይ ከቀድሞ የኢትዮጵያ የህግ ባለሙያዎች አመራሮች አብዛኞቹ በከፍተኛ ችግር ውስጥ እንዲወድቁ ነው የሆነው። ያ ምንድነው? ዲሲፕሊኑን የሚከታተሉ አካል የሌላ የመንግስት አስፈጻሚ አካል ስለነበረ ነው። ዛሬ ላይ ያን ማድረግ ይቻላል ራይት? እና ይሄ አንቺ ያለሽበት የዲሲፕሊን ጉባኤ አሁን እንዴት እንደሚሰራ ታውቂያለሽ። ጉባኤው በተሻለ መጠን ነፃ ሆኖ እንዲሰራ ብዙ ጥረት የአመራር ድጋፍ ይደረጋል በተለያየ መልኩ እና ዛሬ ላይ እናንተ የማታምኑበት ውሳኔ አይወሰንም። which ማህበሩ የማያምንበት ውሳኔ አይወሰንም ማለት ነው አይደለም? የበላይነት የድምፅ የበላይነት ስላላችሁ ይሄ ማለት ነው። እና መቆጣጠር ማለት ሌላ ኔጌቲቭ ኮኖቴሽን ሊኖረው አይገባም። የሙያ መግቢያ ፈተናውን ለምሳሌ ሰብሳቢው ከኛ ሲሆን ሌሎች 2 አባላት ተጨማሪ ከኛ ሲሆኑ ትልቅ ድርሻ እንደሚኖረን ግልጽ ነው። ያ ግን አቢዩዝ ማድረግ የለብንም ያንን። ምክንያቱም ብዙ ሀገራት ላይ የሚገጥመው ችግር ምንድነው? ጠበቆቹ የመጀመሪያ የሚዘጉት የሙያ መግቢያ በሩን ሶዛ በሂደት ምን ይፈጠራል? ሞኖፖሊ ይፈጠራል። ጠበቆች ቁጥራቸው አነስተኛ፣ ስራው ግን ብዙ ይሆናል። ብዙ ወጣቶች ደግሞ ወይ ለነሱ ተቀጥረው ይሰራሉ፣ ላይሰንስድ አይሆኑም ማለት ነው። እዛ ጋር ብዙ ቴክኒካሊ ትንሽ እንትን ማድረግ የሚፈልጉ ነገሮች አሉትና እንደሱ አለ። ግን እኛ እንዲሆን የፈለግነው ተቋም ሁለቱንም ባላንስ ያደረገ እንዲሆን ስለነበር ብዙ ጥረት ተደርጓል። አቅም በፈቀደ ፋይናሊ ምክር ቤቱን የሚወስነው እና በቀድሞ የኢትዮጵያ የህግ ባለሙያዎች ማህበር ቅድም እንደተገለጸ ብዙ ያንን አደረጃጀት ተጠቅሞ ጫና ለመፍጠር ተሞክሯል። በዛ የተገኘችው አንቀጽ ያቺ አንቀጽ ናት። ያቺ አንቀጽ ደግሞ የጠበቆች መብት ሳይሆን
የጠበቆች መብት ከደንበኞች ጥቅም አንጻር በሚል የተካተተው ለከስተመሩ ጥቅም እንጂ በዛ አግባብ ነው። ይሄ ብዙ ጭቅጭቅ የተደረገበት ነው እና ወደፊት በደንብ በሰፊው የምናወራ ግን ያ ነው ብለን እኛ የቆምንበት ጊዜ የለም። ይህን መላው አባል ማወቅ መቻል ይኖርበታል። ባለፈው 3 ዓመት ተኩል ህጉ ላይ እንዲህ አይነት ኢሹዎች እንዳሉ ጭምር እያወቅ ከህጉ ጀርባ የነበሩትን ክርክሮች እያወቅን እንደ አንድ የተሳተፈና ሮል እንደነበሩ ሰው እኔ ያውቃለሁ፣ አብሮኝ የነበሩ ባልደረቦች ያውቃሉ። እና እንደዛም ሆኖ ግን ባለው ቀዳዳ ጥሰን ሄድ ነው። ተቋም ባህል መተከል የመጀመሪያ ባህል መተከል ስላለበት ጠንክሮ መተከል ስላለበት ልክ መጀመሪያ አካባቢ ጠበቆች ሲታሰሩ አግባብ አይደለም ብለን ባመንበት ሰዓት እንደዛ አግሬሲቭሊ ስንገባ የህጉን እንትን እያወቅን አንዳንዴ በቃ ተቋም መሆን ካለበት በአባላቱ ተቀባይነት ማግኘት ካለበት እንደዚህ አይነት ሂደቶችን በድፍረት ማለፍ ይኖራል ማለት ነው። የሚያስከፍለውን ዋጋ እየከፈለ እና በርካታ ጠበቆች በአዲስ አበባ በክልል ማንገልጻቸው ብዙ ናቸው። ለብዙ ምክንያት የማይገለጹ አሉ። በየቀኑ ምልልስ እንትን የሚሉና ለምሳሌ አላግባብ ተቋሙ የራሱን ጠበቆች የመቆጣጠር ጥፋት ሲያጠፉ አሳልፎ የመስጠትም እርምጃ የመውሰድም ግዴታ አለበት። ይሄ መታወቅ አለበት። ሁለተኛው ግን ያለ አግባብ ተጠቅተው ሲገኙ ኢላማ ሲሆኑ ስራቸውን በአግባቡ እስከሰሩ ድረስ ስነ ምግባራቸውን ጠብቀው እስከሰሩ ድረስ የጥቃት ኢላማ ሲሆኑ ግን አንድም ቀን ወደኋላ ተብሎ አያውቅ። አንደርማዮች እኔ እስካለሁም ሌሎች ጓደኞችም አብረን ሆነን ያደረግነው ነገር ያንን እና ቱ ዘ ኤክስተንት ጠበቆች ምድበን በየክልሉ እስከ መከራከር በአስቸኳይ ይሄ ጠበቃ የታሰረበት ምክንያት ይገለጽልን ብሎ ማብራሪያ እስከመጠየቅ ከሚመለከት ኦፍኮርስ ብዙ መመስገን ያለባቸው አካላት አሉ። በጣም ድጋፍ ሲያደርጉልኝ ነበሩ። ልሽ ገና አዲስ ተቋም ነው እና አንድ ደብዳቤ ሲጽፍ ደንግጦ እንኳን ምላሽ የሚሰጥ አስፈጻሚ ማግኘት ቀላል አይደለም። ለማብራራት መሞከር ቀላል፣ በዚህ ነው ይህን ያገኘንበት እንዲያርጎ እዚህ ላይ ተሳትፎ ብሎ ያቀርባል። ምክንያቱ አሳማኝ ሆኖ ሳይገኝ ጠበቃ እስከ መመደብ ነው የደረስነው። ለማስለቀቅ ስኬታማ ነበር። እነዛ ተደጋጋሚ ስሮች የሚሰሙበት ጊዜ አንዳንዶቹን መማሪያ እንዲሆኑ ይፋ እናደርግ ነበረ እና መላው አባላትም ይከታተሉ ይመስለኛል። እና በወቅቱ በሙያ ማህበረሰቡ ዘንድ ትልቅ አሚዝመንት ነው የፈጠረው፣ መደነቅ ነው የፈጠረው። ምክንያቱም ያልተለመደ ስለነበር ያልተለመዱ መንገዶችን ለመሄድ ተሞክሯል። በዛ ሂደት አሁን ያ እየተለመደ መጥቶ ለምሳሌ ቤኒሻንጉል የሆነ ጠበቃ ሲጠቃ ዛሬ ባይደርሰን ነገ ሪፖርት ይደርሰናል። ዛሬ እዛ መድረስ ተችሏል። ይሄ ቀላል አይደለም ለባለሙያው እና አግባብ እስካልሆነ ድረስ መብት አያስከብርም ማለት አይደለም። ጣልቃ እየገባ አግሬሲቭሊ ከዛም ያለፉ ሂደቶች በጣም ብዙ ያው እንዲህ ያለ ነገሮች አስፈላጊ ሲሆኑ እና አንዳንዴ ከአቅም በላይ ሲሆኑ የሚገለጹ ናቸው እንጂ በንግግር የሚፈቱ ብዙ ናቸው፣ በውይይት የሚፈቱ ብዙ ናቸው። ዛሬ ጠበቆች ቢሮቸው የሆነ በሆነ ምክንያት ሲታሸግ ሮጦ የሚመጡት የጠበቆች ማህበር ጋር ነው። ችግሬን ይፈታል ብለው እምነት ስላሳደሩ ነው ይሄ የሚሆነው። ሲታሰር ቤተሰብ መጥቶ የሚያለቅሰው እዛ ነው እና ተቋሙ አቅሙ በፈቀደ ሪስፖንድ ለማድረግ ይሞክራል። እኔ ተቆጣጣሪ ነኝ ብሎ የመለሰበት መብታችሁን አይመለከት የሚያልበት የለም። ጭራሹኑ ከዛ አልፎ ሌሎች በፍቃደኝነት ላይ የተመሰረቱ ሙያ ማህበራት ሊያከናውኑ የሚገባውን ነገር በድፍረት የሄደው ይሄ ተቋም ነው። ንግግሮችም አሉን እርስ በርስ እነዚህን ማህበራት ጭምር ያነጋገርንባቸው ጊዜዎች አሉ። አንዳንድ ሮሎችን እንዲወጡ ጭምር ማለት ነው እና ግን በቃ ይሄ በህግ ስለተቋቋመ ጡንቻ ስላሉ እሱ ይስራው የሚል ሀሳብ አለና እና ትንሽ እዚህ ጋር እንደውም በጣም መመስገን ያለበት ይመስለኛል። እኔ ስላለፍኩበት አይደለም፣ ግን በዚህ የተጠቀሙም ሰዎች ለጓደኞቻቸው መንገር መቻል አለባቸው። ማንም ሳይሰማ ከብዙ ነገር ውስጥ እየወጡ አሉና ዛሬ ላይ እንዴት ቁጥሩ እንደቀነሰ ማየት ይቻላል። ሪፖርቶቹን ብታይ አሁን በደንብ በአንድ ዓመት እስከ 17 ኬዞች ያስተናገድንበት ጊዜ አለን። አሁን ያለፈውን የዚህን ዓመት ሪፖርት ከጉባኤው እንደሰማችሁት አንድ ሰው ነው የነበረው፣ ድሬዳዋ የነበረው ጉዳይ ነው። እሱም በክልሉ ኃላፊዎች ወሳኝ አፋጣኝ እርምጃ ነው የወሰዱት ሞመንት ማህበሩ በጠየቀ ሰዓት እና
እንትኑን ያሳያል፣ እንዴት መቀነሱን ያሳያል። እና ኦርጋናይዝድ መሆን ብዙ መልኩ ጥቅም አለው። አንዱ ይሄ ነው። በዚህ መልኩ ታክስ ላይ ምሳሌ ሳናምንበት ስንቀር የሄድነው ሂደት የትኛው የሙያ ማህበር እንደዛ ሄደዋል እንገናኛለን አብዛኞቻችን እና ያውቃሉ። የብዙ የሙያ ማህበራት ፕሬዚደንቶች ይደውላሉ አውቃለሁ እና እነጋገራለን እና አንደኛ እንደዚህ አይነት መንግስትንም መጥቀም የሚችል እንደዚህ አይነት የተደራጀ ጥናት ያለምንም ክፍያ ነው የተከናወነው። ሁለተኛ አባላቱ ላለፉት 4 ዓመታት እንደዛ ኢፌክቲቭሊ የተከላከለ የሙያ ማህበር የለም። አሁን ብዙ ዝርዝር ውስጥ በዚህ ላይ መግባት አልፈልግም ገና ሂደት ላይ ስላለ አሁንም እና እነዚህ ማሳያዎች ጭራሽ ሁለቱንም ጥሩ ባላንስ አድርጎ እንደቀጠለ ከማሳየት ውጪ ሌሎችም ምልሽ በየቀኑ የጠበቆቹ የዕለት ተዕለት ስራ ላይ የሚገጥማቸው ብዙ ነገር ነው ያለው። ከችሎት መልፈር ጀምሮ ችሎት መልፈር እየተባለ በቀላሉ ጠበቆች የሚታሰሩበት ወይ ደግሞ ጽናታቸው የሚገፋበት ጊዜ አልፏል። ያ እንዲያልፍ ግን ስራ መሰራት ነበረበት እና እንደዛ ነው ያለፍነው እና እኔ እንደዛ ነው የምናየው። አሁንም ቢሆን የቀረቡለትን አቤቱታዎች መቼም ወደኋላ ብሎ አያውቅም። አቅሙ ፈቀደ ምላሽ ይሰጣል። ይሄ ማለት ግን ጀማሪ ተቋም መሆኑ ገና በዚህ ሂደት እያለፍን ካለን ባህሉንም ገና መትከል ኢንከልኬት ማድረግ ያስፈልጋልና እሱም የራሱን ጊዜ እንደሚወስድ ግምት ውስጥ መግባት አለበት ማለት ነው። ግን እንደ ጅምር ጥሩ ነው ብዬ ነው የማስበው። እሺ፣ አመሰግናለሁ። ተመልካቾቻችን የፌዴራል ጠበቆች ማህበር ጉዞንና ቀጣይ እርምጃዎችን በሚመለከት ያደረግነው ውይይት ክፍል 1 ይህንን ይመስል ነበረ። ሳምንት ክፍል 2 ይጠብቃችኋል። እስከዛው ሰላም።